ሰላም እንዴት ናችሁ? ውድ ቤተሰቦቼ ዛሬ የመልእክተኛው እናት ልጠይቅ መጥቻለሁ። እስቲ ስለ መልእክተኛው ነው የምጠይቀው። እኛ እዛ ሚዲያ ላይ ከምናየው መልእክተኛው እና እዚህ ቤት ያለውን ጸባይ ይንገሩ እስቲ። ማዘር ምን አይነት ሰው ነው? እዛ ላይ በቃ ሁላችንም የምናስበው በቃ ሁሉም እንደሚወደው ምንም የሚያዝንበት ሰው እንደሌለ ጥሩ ስነ ምግባር እንዳለው ምናምን ነው እና ያው እዛ ሲታይና እዚህ ይለያያል። ምናልባት የሚለይ ነገር ካለ ወለድም ሸጋው ነው እንዲያደገ ሲፈጠር ምን ቁጭ አድርጎ ፊት አሁን ሲያድገው ሲንከራከር ቀረ እንጂ ቁጭ አድርጎ ጤቱን ሰርቶ እንጀራቱን ጋግሮ የሚያበላኝ ሁሉን ነገር ቢሰንኩላት ናቸው። ወደቱ ጋቀንቷ ነው ወደ ጀምሮ አንድ ልጅ ጠባይ አንድ ቀን ተቆጥቶ ተበሳጭቶ ወጥቶ የሚያውቀው ነገር የለም። እኛማ ምናልባት የተለየ ነገር ካለ ብለን ነበር እና ደግሞ ሰው ፊቱን አይቶት ስለማያውቅ እንትን ነው በቃ ሰው የሚያስበው የሆነ አጠር ያለ ፀጉሩ ገባ ያለ ቦርጫም የሆነ ቁመቱ አጭር ሆኖ በቃ የሆነ ትልቅ ሰው አድርጎ ነው የሚስለው። ቢያዩት ምን አይነት ሰው ነው እስቲ በአካል እንደምታየው ነው ለእነሱ እንንገራቸው። እንደዚያው እንደ ጠባው ሸጋ ነው ያችን ግሮት እሺ በቃ እንደ ጠባው እንደገሩ ሸጋ ነው። ወጣ ነገር የለውም። እሺ እናመሰግናለን።